በጠቅላላ ትግሉ ተሽጧል። ስለዚህ እኛ ወደዚህ ስንመጣ እጅ ሰተን ሳይሆን ስንወጣም በፍላጎት ነው የወጣ ነው ለመታገል ስንመጣም በፍላጎት ነው የመጣ ነው። በነገራችን ላይ የዛሬ 2 ወር ገደማ ድርጅቱ አፋብን ከተመሰረተ በኋላ አንድ እርምጃ ወስዶ ነበር። በቀጠናው በሚደረግ እንቅስቃሴ ይሄንኑ ፍቅሩን እንዳውም ሌላኛውን የሚጨምር ነበረ 2 ሰዎች አግደናል ከእንቅስቃሴያቸውን ብሎ አግደው ነበር። እዚያው ያቀጠና ምክንያቶች ተቀምጠው ኋላ አስተማሪ የሆኑ ግምገማዎች ተደርገዋል። ይሄን አድርገናል በሚል እንደገና በኃላፊነታቸው እንዲቀጥሉ የሚል ውሳኔ ተወሰነ። በሴም ትሬንድ ታውቃለህ። አሁን አፋብን ጋር የምታየው ሴም ትሬንድ አፋድ ላይ እኮ ማስረሻ ሰጤ እንቅስቃሴው ታውቆ በአርበኛ እስክንድር የተፈረመ ደብዳቤ እኮ የግድ ደብዳቤ ቀድሞ ምናልባት ሄድኩ ካለበት 1 ወር ምናምን ቢያንስ 1 ወር እና 2 ወር ቀድሞ ተሰጥቶት ነበር። እያንዳንዱ እንቅስቃሴ አደጋለሁ ተብሎ እርምጃ ተወስዶ ነበር። ግሌትሊ በግምገማ ሂደቶች ውስጥ በይቅርታ ይዘን መቀጠል አለብን የሚል የአብዛኛው ውሳኔ ሆነ። መከበር አለበት። ትክክል ነው። ድርጅት እንደዛ ነው የሚመራው። እኔ ያልኩት ካልሆነ የሚባል ነገር የለም። የአብዛኛውን ድምፅ ነው የምትገዛው። እዛ ውስጥ ሁሉም አይደለም የወሰነው እኮ ከሌ ብሎ ማለት ይቻላል። የተወሰኑት አካላት የለም እድል ይሰጠው፣ የተወሰኑት አካላት ደግሞ የለም የዚህ ሰው እንቅስቃሴ አደጋ ነው ይብቃ። ፋይናሊ በመጨረሻው ሰዓት ይቀጥል ተባለ። መስፍን የሚባለው የለም ታስሮ እየተመረመረ ነው ከተባለ በኋላ እንደ ስህተት ኤክስኪውዝ ይደረግና በቃ ይቅርታ ምናምን ተብሎ እንተው ተባለ ምናምን። አሁን እዛ ውስጥ እንደገና ተመልሼ ያንን ወዲያ ወዲህ ማለት አልፈልግም። እንደዚህ አይነት ሁኔታዎች ገጠሙ። በእያንዳንዷ ሂደት ላይ በተናበበ ሁኔታ ታግለናል። በእያንዳንዷ ሂደት ላይ የሚገርምህ በነ ማስረሻ እንቅስቃሴ ላይ የነ ማስረሻ እንቅስቃሴ ውጤት እንዲያመጣ አባይ ጎርጅ ላይ ሲሄዱ ማስረሻ ሲሄድ አንድ ራሱን እንደውም የቀኝ እግሩን ጫማ ትቶ በግራ እግሩ ጫማ ብቻ ነው ሄደው እንኳን ወታደር ላይ ያስከትል። እዚህ ዋሽንግተን ዲሲ ላይ ተቀምጠው ገንዘብ አሰባስበው ከተሰባሰበ ገንዘብ ቀንሰው ወታደር ሊያደራጁለት እንቅስቃሴ ሲያደርጉ የነበሩ አሉ። አሁንም እዚሁ አማራ ትግል ውስጥ የተከለሉ we do have ማስረጃ አለን። በጣም ብዙ የምናውቀው ሰራዊት ይዞ እንዲሄድ ለማድረግ ነበረ። ኧረ ተው የነገር አደጋለሁ የለም በፍጹም። እንቅስቃሴ ይሄ ነበር ሲደረግ የነበረው። አመራሮቹም ያውቃሉ እነማን ከማስረሻ ጋር በምን ኤክስተንት እየሰሩ እንደነበረ፣ እንዴት እያደራጁ እንደነበረ፣ ይሄን ትግል እንዴት ቢተይ እንዳደረጉት በቂ መረጃ አላቸው። ወቅቱን የጠበቀ እና አሁንም በፈለጉት መንገድ እየተገላበጡ ስቲል መቀጠል የሚፈልጉ አሉ። ይሄ በበዛና በዚህ ትግል ውስጥ ተሰግስገው ግን የነ ማስረሻን ተልእኮ ግን ደግሞ እያሳኩ ያሉ አዲስ ነገር አይደለም። የነ ፍቅሩ ምናምን ጓዙን ጠቅልሎ መሄድ ታይሚንግ ላይ በወሳኝ ጊዜና ሰዓት ቀደም ብሎ ድርጅቱ ሊወስድ የሚገባውን እርምጃ ወስዶ አጥርቶ የሆነ ነገር አለ ማለት በተለያየ መልኩ ዳተኛ መሆን መጓተት ያስከፈለ ያለ ዋጋ የለም እያልኩ አይደለም። ደግሞ ፈተናውን ልንገራችሁ በዚሁ አጋጣሚ አሁን ፍቅሩ ከነበረው ፖዚሽንና ሁኔታ ለወደፊቱ አስተማሪ እንዲሆን ይዘን እንገመግመዋለን። እንዲህ ሲያደርግ ደርሰንበታል ቢባል የኔ አካባቢ ሰው ስለሆነ ነው የሚል ግርግር ይነሳል። መቼ ነው የምንማረው ከዚህ? ጀግና ስለሆነ ነው የሚል ክርክር ነው የሚቀርበው። ሲሄድ አሸርጦ ሄደ እንዲህ እያሉ የሚደነግጡት እዛ ሆኖ ግምገማ ምርመራ ይደረግበት ቢባል እንኳን እንዴት ምርመራ ነው የሚባለው? ኮሚኒኬት ሲያደርጓቸው በተለይ ሊሄዱ ሲዘጋጁ ሁሉም ተመሳሳይ ስታንዳርድ ተመሳሳይ ነገር ነው። ባይዘው ሬፑቴሽኑ ተመሳሳይ ነው። ይሄ በጀርባ የሚደራደሩ አካላት
ከመሄዳቸው በፊት የሚያደርጉት በየግንባሩ የመጨረሻው የጀግና መስለው ነው የሚቀርቡት። በየሚዲያው አንኳኩተው ፈልገው ይሄ ከባዴን ትእዛዝ ነው የሚሰጣቸው። እጅ ከመስጠታቸው በፊት ፕሮፋይላቸውን ሃይ እንዲያደርጉት ይነገራቸዋል። አሁን በሚዲያ ላይ በደንብ እንደው ራሱን አጉልቶ ቀረርቶ የሚያበዛ ስታዩ ያን ጊዜ አንባቢው ያስተውል። የጥፋትን ርኩሰት በተቀደሰው ስፍራ ስታዩ ያን ጊዜ አንባቢው ያስተውል ይላል መጽሐፍ። ቱ ቢ ኦነስት የእውነት ለመናገር ነው። አጋጣሚ እንደው አሁን የመገምገም ብቃት የምናምን እንደዚህ ተደርጎ ባይወሰድ እንደዛም እያልን አይደለም። ግን ከሽሜ ጋር ከ3 ቀን በፊት ከ3 ቀን 4 ቀን በፊት ስለዚህ ልጅ አንስተን ውይይት እናደርጋለን። እንዲሁ ቁጭ ብለን ጀስት ውይይት እና አጠቃላይ አካሄዱን በተመለከተ የሄደበት ያለው መንገድ በተመለከተ አንዳንድ ሲውት መንገዶቹን እና ይሄ ፐርሰናል ከልት ላይ ብቻ መጠመዱ ሂዶ ይሄ ልጅ አደጋ ነው የሚሆነው የሚል ነገር አውርተን በእውነት በ3 ቀን ልዩነት እንደዛው እንደ ተወጠረ ሄደ። ከላስታ አካባቢ ለረጅም ጊዜ አንዲት ልጅ በመድፈር ምክንያት ይሄ አደባባይ የነበረ ሀቅ ነው ደፍሯል በሚል ቅሬታ ቀርቦበት ታስሮ ምርመራ ይጣራ ተብሎ ለረጅም ጊዜ ከአካባቢው ጠፍቶ የለም ነበር። እንደገና ይሄ ያልዋልታ ነው እንደዚህ ነው ተብሎ በአማላጅ ተመልሶ ነው የመጣው። እቺ በቀደም አሁን ቅርብ ጊዜ ደግሞ ይታገድ የተባለ ሁለተኛ ነው። እንደዚህ ያሉ በጣም አረንቋ የሆነ ነገር እየሰሩ ያሉ አካላት መጨረሻ ላይ ከአገዛዙ ጋር እስካሉ አያችሁ የሆነ ሜስ ፈጥረው የሆነ ነገር አድርገው ነው አይደል የሚሄዱት። ወዲህ ሄደ ወዲያ መጣ ወደዚህ ሄደ ምንም መጨረሻ ላይ ጉዞን ያሳምራል። ፋይናሊ ይሄ ሰው ሄደ። ተሰባስበው ሲያበቁ የአብይ ካድሬዎች በቃ እንደው ትልቅ ሰው እንዳገኙ በጣም የሚያስቀውን ነገር ሁሉም የአገዛዙ ሚዲያዎች ሁሉም ማለት በሚቻል ደረጃ ዛሬ የሚሰሯቸው ዜናዎች አንዳቸውም የሰፈር ሽፍታ አይሉም። ፋኖን የሚጠሩበትን ሁላችሁ የምታውቁት ነው አይደለም? የሰፈር ሽፍታ የምናምን በማለት ነበረ እስከ ዛሬ በነበረው የምናውቃቸው ሲጠሩ። አሁን ግን አንዳቸውም ያንን አይሉ። ምክንያቱም ለነሱ የሚጠቅመን የሚሉትን አግኝተዋልና ነው። አብዛኛው የመሳሪያ ታጥቆ ነው። አሚኮ የትልቁ ጀግንነት ከሀገርና ከህዝብ ጋር ምናምን ማስቀደም ይላል። የእናቶችን ባ የሚታበሰው በፍቅርና ገለመሌ ምናምን ብሎ አውጥቶታል። የኢትዮጵያ ብሮድካስት ኮርፖሬሽን የአፋብን ተመልከቱ። የአፋብን ወታደራዊ አዛዥ እንደው እስቲ እግዚአብሔር ያሳያችሁ። አሁን የአፋብን ወታደራዊ አዛዥ አሉት። እስቲ ሁላችሁ በምታውቁት ይሄ ፍቅሩ የሚባል ሰው የአፋብን ወታደራዊ አዛዥ ነው ወይ? እንደው ሁላችሁ ይሄ ከማንም የተሰወረ ስላልሆነ የፍቅሩ ኃላፊነትና አሰላለፍ ቅድም ብያችኋለሁ። አፋድ አለ፣ ማን ነው? አፋብን አለ። በአፋብን ውስጥ የአራቱ ቀጠና በእያንዳንዱ ቀጠና 2 እዞች ነበሩ። 8 ብላችሁ ሰዱት ማለት ነው። 8ቱም በአራቱ ቀጠና ያሉ 8ቱም አፋብን የሚባል ድርጅት ውስጥ ገቡ። 8ቱም 4 ቀጠና ሆነ። በአራቱ ቀጠና አብዛኛዎቹ በእዝ 4ቱ እዝ በስራቸው 5-6 ኮሮቹ በስራቸው ክፍለ ጦር፣ ብርጌድ ምናምን ገለመሌ። አሁን በሚኒሊክ እዝ ውስጥ ካሉ ኮሮች መካከል አንድ ኮር አለ። በነዛ ኮር ውስጥ ደግሞ ከዛ እሱን አምጥቶ የአፋብን ወታደራዊ አዛዥ ይላል። የአፋብን ወታደራዊ አዛዥ ብለው ራሱ ድርጅቱ ማንን ነው የሰየመው? ወታደራዊ አዛዥ ብለው ጀነራል ተፈራን ነው። ምክትሉ ማን ነው? የአፋብን ወታደራዊ አዛዥ ጀነራል ተፈራ፣ ምክትሉ አርበኛ ምሬ ወዳጆ እና አርበኛ ዝናቡ ልንገረው። እነዚህ ናቸው በአፋብን ውስጥ ወታደራዊ አዛዥ። የልዩ ዘመቻ መምሪያ ወታደራዊ አዛዡ ደግሞ አርበኛ ድርሳን ብርሃኔ ነው። የነሱ ዜና አፋብንም ብለው ሲጠሩት እንደው መከላከያ የሚባለው ተቋም ደግሞ ምን መሰላችሁ ያለው? መከላከያው የአፋብን ኮር ወታደራዊ አዛዥ
ኮማንዶ ፍቅሩ ሙልዬ የመንግስት የሰላም ጥሪ ተከተለ ምናምን ብሎ ነው የጻፈው። የአፋብን ኮር ብሎ ኢማጅን አሁን መከላከያ የሚባለው ራሱ ተቋም የአፋብን ኮር ወታደራዊ አዛዥ ብሎታል። እነ ብርሃኑ ጁላ እነ ፍቅሩ ያሉበት ኮር በባንዳነት 4 ተነጥለው ከመሄዳቸው ውጭ ምንም ያለ ኮር ስለሆነ በዚህ ዜናቸው የአፋብህን ኮር አለ አዮ የአፋብህን ኮር የኮሩ አዛዥ ብለውታል። ስለዚህ ፍቅሩ ማርዬን ወስደዋል አይደል? አዎ እሱ የሚመራው ኮር አለ። የዛ ኮር ማን ነው? ፍቅሩ ደግሞ ወታደራዊ አዛዥ። ለሌላ ዜና ሲፈልጉትስ ሽፍታው ሚዲያ ሁሉ በሸነና እያለ ያለው የመንግስት የምትሉት የአገዛዙ ሚዲያዎች ምን አገኘን ብለው በአፋብን የምስራቅ አማራ ቀጠና ወይም የምስራቅ አማራ የምስራቅ አማራ የሚኒሊክ ዕዝ በሚኒሊክ ዕዝ ውስጥ ደግሞ የአሳምነው ኮር በአሳምነው ኮር ውስጥ ደግሞ አመራር ሁለተኛ ሶስተኛ ሰው ሆኖ አመራር የሆነ ኢማጂን እንግዲህ አፋብን ድርጅቱ ነው። በድርጅት ውስጥ ደግሞ የአንድ ቀጠና ዕዝ አለ። በአንድ ቀጠና ዕዝ ደግሞ አንድ ኮር እንግዲህ ያሉት ኮሮች ብዙ ናቸው። አንድ ኮር አለ። እዛ ኮር ውስጥ ምክትል ወይም ሁለተኛ ወይ ሶስተኛ የሆነን ሰው አንድ ሰው 4 ክላሽ ከያዙ ጠባቂዎቹ ጋር ላገዛዙ እጅ ሰጠ ብለው አዱ ከበሬ እዛው ቀጠና ላይ እኮ 15 ያገዛዙ ወታደሮች ዛሬ እጃውን አንከርፍፈው ከመሪያቸው ጋር እጅ ሰጠዋል። እነዚህኞቹ በተቀናጀ ፍጥነት የሚዲያ ኮንሰምፕሽን ላይ ውለው አየህ የፒአር ስራ እየተሰራባቸው አይደለም። ፕሮፓጋንዳም እየተሰራ አይደለም። ካውንተር ፕሮፓጋንዳም እየተሰራ አይደለም። አየው እነዛ ግን ያንተን ለቅመው በፕሮፓጋንዳ እያጨሱት ነው። ፍቅሩ የሚባል ሰው እጅ ሰጠ ባይሰጥ ጥሩ ነው። ከሰጠ ምርት ባለበት ግርድ አሪፍ ምርት ባለበት እንክርዳድ ጥሩ ሰብል በተዘራበት በበቀለበት ውስጥ አረም ጠፍቶ አያውቅም። አረም የሆነው ክፍል መቼና በምን ሰዓት ይነቀላል ነው። አንዳንዱ ቡቃያ ሳለ ገና በአረም ሰዓት ይታረማል። አንዳንዱስ መጽሐፍ ቅዱስ እንደሚለው እስከ መኸር ተወው። በመኸር ጊዜም ምርቱን ከግርዱ ስትለይ ግርዱ ይቃጠላል ይላል። ሰው አንዳንዱ በአጨዳ ጊዜ ነው የምትለየው ለይተህ የምታቃጠለው። በአጨዳ ጊዜም ከምርት ጋር ተደባልቆ ከተወቃ ደግሞ ወንፊት ያበጥረዋል መጨረሻ ላይ አይደለም። ምርትና ገለባውን ስትለይ ምርትና ግርድ ስትለይ ለንፋስ አንገዋለህ ትሰጠዋለህ አይደለ? ገለባው በንፋስ ይሄዳል። እንደ ጌዲዮን ዘመን እኮ ነው። 30,000 ሰራዊት ይዞ ጠላትን እገጥመዋለሁ ብሎ ወጣ። ሊገጥም ሄደ ጠላት ጋር መመካት ያለው በሰራዊቱ ብዛት እንደሆነ ሲያቅ እግዚአብሔር ትእዛዝ ሰጠ ለጌዲዮን። ምክንያቱም 30,000 ወታደር ይዞ እንደገሰገሰ ቢያሸንፍ ከ30,000 ወታደሩ ብዛት የተነሳ እንዳሸነፈ አርጎ መመካትን በራሱ ስለሚመካ አይሆንም ተባለ። ቆይ ሰራዊትን እዚህ ጋር አቆየው እና የትጋን ያለው እዚህ ቦታ ገለአድ ተራራ ጋር ስትደርስ አንተ ከፍታ ወደ ገለአድ ተራራ ጋር ሂድ። ከዚያ የፈራ እንዲህ ብለህ አውጅ አለ። ወደ ተራራ ውጣና የፈራ የደነገጠ ከገለአድ ተራራ ተነስቶ ይመለስ አለ። 25,000 ምናምን ገደማ ነው የቀረው። 25,000 ምናምን ተንጋጋ ማለት ነው። ይኸውልህ የፈራ የደነገጠ 25,000 ነበር ማለት ነው። የፈራ የደነገጠ ተመሳስሎ እየሄደ ነበረ። ያ ሁሉ ሲረግፍ በ5,000 እንዴት አሸንፋለሁ፣ በዚህ ቁጥር እንዴት አሸንፋለሁ ብሎ ሲያስብ ገና ነው ይቀራል። አሁን ደግሞ ወደ ወንዙ ጥቂት ምዕራፍ ተጓዛለሁ። ከተጓዘ በኋላ ከውሃ ጥም የተነሳ ጉሮሯቸው ሲንገበገብ በፊታቸው ውሃ ኩሬ አለ፣ ወንዝ አለ። እዚያ ውሃ ላይ ሄደው ከሰራዊት መካከል ከውሃ ጥም የተነሳ እንደ እንስሳ ጎንበስ ብለው የሚጠጡትን ያለ ቀጥታ ባፋቸው ከሚወርደው ውሃ ወይም ከምንጩ ውሃ የሚጠጡትን እና በእጃቸው ውሃውን እየዘገኑ የሚጠጡት ለያለው። ውሃውን በእጅ ዘግኖ የሚጠጣውን እሱን ያዛለው። ዲሲፕሊን የሚያውቀው የመጨረሻው በስርዓት የታነጸውን አየው ለየው።
እንደ እንስሳ ተንገብግቦ ሂዶ በጎንበስ ብሎ እንደ እንስሳ የጠጣውን ለየውና እሱ አይጠቅምም ተመለስ ብለው አሁን በፈሪና ደንጋጭ ምድብ ውስጥ ያሉት ቀድሞ ሄዱ። ፈሪው ሄደ፣ ጥቅመኛው ሄደ። እሱም ሆኖ አልበቃም። የማይፈራ ነገር ግን ስርዓት የሌለው ዲሲፕሊን የሌለው ሞራል የሌለው ተደብቆ እዛ ውስጥ አለ። ይሄ ዲሲፕሊን የሌለው ሞራል የሌለውም ይሄዳሉ። እሱን ደግሞ በውሃ እንዳልኳችሁ ለየና ሄዳለው። 3000 ቀረው። ከዛ ያለው ሰራዊት ገፍ ነው። እንዴት አድርጎ በዛን በ30,000 ከብደኛል ያለው እንዴ በ3000 ዋጋዋል። ሄዳለው ይዘ እግዚአብሔር ከሱ ጋር ነበረ። ጥራት ያላቸው ጠንካራ ባላማ የጸኑ በዲሲፕሊን የሚገዙ የሚመሩ አካላትን ይዞ አሸነፈ። አፄ ቴዎድሮስ ምንድነው ያለው? ምንድነው ያሉት? አፄ ቴዎድሮስ መጨረሻ ላይ መይሳው ካሳ ምንድነው ያሉት? ቁጭታቸውን ህዝቤ ነው ያለው። እንደ ህዝብ ነው የተወቀስ ነው። ባይዘይ ህዝቤ ስርዓት ግባ ገብር ብለው እምቢ ብሎ ወጋኝ። እንግሊዛውያን ግን ስርዓት በገባና በሚገብር ህዝብ ተመርተው አሸነፉኛል። ተክለ ጻድቅ መኩሪያን ጽፈዋል። ስርዓት ያለው ያስፈልጋል። በየጊዜው ተንጠባጥቦ ጥራት ያለው ትይዛለህ።